አሰላሙ አለይኩም ወረህመቱላሂ ወበረካቱ። የምወዳችሁ የማከብራችሁ ውድ የቻናሌ ተከታታዮች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ከስንት ዓመት በኋላ ተመልሼ ወደ ዩቱብ ቻናል መጥቻለሁ ማለት ነው። በጣም ደስ ብሎኝ የመጣሁት እንግዲህ ያው ረዝም ዓመት ሳዑዲ አረቢያ ነው የምኖረው፣ ሁላችሁም ታውቃላችሁ። አብዛኞቹ የኔ ተከታታዮችም እንደዚሁ በስደት ያሉ ናቸው እና ወደ ኢትዮጵያ ሊሄድ ነው፣ ወደ ነሪማስ ማለት ነው። ያው መጀመሪያ እንግዲህ ዑምራ ነው ያደረኩት። በነገራችሁ ላይ ሄድኩኝና ጀህስት ሁሉ ነገር አስተካክዬ ከጨረስኩ በኋላ ዑምራ ሰራሁ፣ ዱአ አደረኩኝ ልሰናበት ነው ብዬ ማለት ነው። ከዛ በኋላ ኤርፖርት ሄድኩኝ። ያው እንግዲህ እኔ የምኖረው ታውቃላችሁ መካ ነው። ከመካ ወደ ጅዳ ሄድኩኝ ማለት ነው። ጅዳ ገና በነገራችን ላይ በረራይ ስንት ሰዓት ሲቀረው እንደሄድኩ በነገራችን ምናልባት 4 ሰዓት 3 ሰዓት ምናምን ሲቀረው ነው የሄድኩት ቀድሜ ማለት ነው። ከዛ ቲክቶክ ቪዲዮ እየሰራ ነው በነገራችን ላይ በወሎ ሙዚቃ አገሯ ወሎ ነው አማራ ሳይንት እያልኩኝ ወደ ናፈኳት ወሎ እያሰብኩ እያሰላሰልኩ እንዴት ነው የሚሄደው እያልኩኝ ወላሂ ህዝቡ እንዴት ነው ማገኘው፣ ሀገራችን እንዴት ነው ማገኘው፣ በጣም ብዙ ነገር ነበር የናፈቀኝ ሀቂቃ ማለት ነው። ያ አላህ ልጆቼ፣ ቤተሰቦቼ፣ ሁሉ ነገር ነው የናፈቀኝ የነበረው። በተለይ የገጠሩ ህይወት እኔ ገጠርም ልጅ ስለሆንኩኝ በጣም ነበር የናፈቀኝ። እንደገና ደግሞ ረዝም ዓመት ቆይቻለሁ ማለት ነው እዚህ ሀገር። ብቻ በጣም ደስ ብሎኝ ነበር። እንቅልፍ አልተኛሁም የዛን ቀን ማለት ነው በደስታ እውነቴን ነው የምላችሁ። ከበች ነው የገዛው እንቅልፍ ሲደፋኝ ማለት ነው። ቁርስ በላሁ ምናምን እዛ አየር መንገድ ማለት ነው ሳውዲ አየር መንገድ በጣም ነበር ወላሂ ደስ ያለኝ። ሱብሃንአላህ ሁላችንም ለሀገራችሁ ያብቃችሁ። እውነቴን ነው የምላችሁ። በተለይ ልጁ ያላችሁ ምናምን እናት አባት ያላችሁ ወላሂ በህይወት እያሉ እናትና አባትን ማየት ምን ያክል ደስ እንደሚል እኔ በህይወት ዘመን የምፈልገው ቤተሰቦችን አንድ ነገር ሳይሆንብኝ ሄጄ ማየት ነበረ። ያ ደግሞ አልሐምዱሊላህ ተሳክቶልኛል። አባቴ የኔ ወርቅ አባቴ፣ እናቴ የኔ ቆንጆ እናት እንዴት ደስ እንዳለኝ ወላሂ ነው የምላቸው። ከዛ ሻንጣዬ ምናምን ሰዓቱ ደረሰ። ሻንጣዬን አስመዘንኩ። 23 ኪሎ ነው በነገራችን ላይ የሚፈቀደው። 10 ኪሎ እቺ ከላይ ያለችው ጥቁሯ በእጄ ማለት ነው እቺን ያስኩኝና ከበች ነው ምናምን ያስኩኝ ፓስፖርት ምናምን። ከዛ በኋላ ወደ አየር ቦታ በነገራችን ላይ ማዳም ናት የቀረጸችኝ እዚህ ጋር ለማየት ሞክራለሁ። ከዛ ወደ ፕሌን የገባ ማለት ነው። ጉዞ ወደ ኢትዮጵያ ወደ ሀገሬ ወደ ወሎ አደረግኩ ማለት ነው። ሁላችን ለዚህ አብቃችሁ። ለስደት ያላችሁ ወንድሞቼ ወላሂ ቤተሰብ እንደማየት የሚያስደስት ነገር የለም። ሲጀመር እኔ በምንም ነገር አስተማማኝና ተሰብስቦ እንደሚኖረው ልናረጋግጥልዎ እንወዳለን። ውድ ቤተሰቦቻችን እና የስራ ላይ መንገደኞቻችን እንኳን ደህና መጣችሁ በማለት የላቀ አቀባበል ላቀርብላችሁ እንዳለው አዲስ አበባ ለመድረስ የሚፈልጉት በነገራችን ቪዲዮ እየቀረጽኩ ራሴን ነው እንጂ ለዩቱብ ቪዲዮ አልቀረጽኩም ነበር። ምክንያቱም ዩቱብ